እኛው ሰዎች በስመ አማራ ለጠላት የሚሰሩ ብዙ ሰዎች ተገኝተዋል። ለመረጃ እንትናችን ምስጋና ይግባውና አሁን እየመነጠረ በየቦታው እያወጣቸው ነው። በሌላ መልኩ ግን በዚህ ሰበብ ንጹሃን ተገለዋል። ወልዲያ ላይ 27 ምናምን ወጣቶች ሰዎች የሳንቃ የዛ የወልዲያ ጁንታ ነው እየተባሉ ተገለዋል። ንጹሃን በማያውቁት የሃይማኖት መሪዎች የሃይማኖት ተማሪዎችንም ጭምር። ይሄ ለምንድን ነው? ስርዓት የሌለው እንደዛ ነው። ራሱን ይበላል። እናንተም በአግባቡ የሚመራችሁ ከሌለ የጠላት መሳሪያ ነው የምትሆኑት። የመርሳን ነግሬያቸዋለሁ። ሁለተኛ ጊራና ልንገራቸው። የጊራና ወጣት ሆ ብሎ ጠላትን ተቃውሞ እንቅስቃሴ ያደርጋል። ነገር ግን ልክ እንደ መርሳው ሁሉ ያ በጣም ጀግና ህዝብ ነው። ጠላትን ፊት ለፊት ክላሽ ይዞ ስናይፐርና መትረጊስ የታጠቀውን ጠላት ገጥሞ ሲዋጋ የነበረ ህዝብ ነው። ግን ባለመደራጀቱ ምክንያት ወጣቱ ሆ ብሎ ያደረገው ለጠላት የሰራው ሳይታወቀው ልንገራቸው። የኮምቦልቻ ወልዲያ የባቡር ስራ ድርጅት አለ። የሱ ከ200 በላይ ማሽነሪዎችና ተሽከርካሪዎች ከ200 በላይ እዛ ጀሮታ የሚባል ካምፕ አለ። እዛ የነበሩ ናቸው። ጠላት እየቀረበ ሲሄድ እናስወጣሉ። የት ነው የምከደው አለና የጊራና ወጣት እንቃርጎ ያዛቸው። ሰራተኛውም ሹፌሩም በእግሩ ወጣ። በሙሉ እነዛን ጠላት ወሰዳቸው። ያንን የሚሰሩት የተልኮ ያላቸው ያ ሀብት እንዳያመልጣቸው ውስጥ አስተባብረው የጊራናን ወጣት አስተባብረው የጊራና ወጣት ለራሱ በጸረጥ ወራሪው ኃይል ሆኖ ቆሞ እሱን ተቃውሞ ነው የተሰለፈው። ነገር ግን የሚመሩት ለወራሪው ኃይል እንዲሰራ አድርገው ነው። ከ200 በላይ ማሽን ተሽከርካሪዎች ነው ለጠላት እንዲረከቡ ያደረገው። ይዘዋቸው ቢወጡስ ጠላት አይደርስባቸውም ነበር። ስለዚህ ጠላት የሚዋጋበት መሳሪያ ያገኘ ማለት ነው። ይሄን ሁሉ ማነሳው ምንድነው? ይሄ የተበተነ የሆይ ሆይታ አካሄድ የትም አያደርስም።